ኢየሱስ ከእኔ ኃይል ወጥቷል ሲል አንዲት ሴት እየተንቀጠቀጠች ወጣ እኔ ነኝ የደሟ ምንጭ የቆመልኝ የተፈወስኩኝ ደም ሲፈሰኝ የነበር የልብስን ጨርቅ ስነካ የዳንኩ እኔ ነኝ ብላ ተናገረች። በዚያ ስፍራ ላይ ለረጅም ጊዜ የታመመች ሴት ስትመሰክር ሰማ። ምስክርነቱን እግዚአብሔርን ስለ ምስክርነቱ አመስግኖ ሳይጨርስ የልጁን መሞት ሰማ። በተመሳሳይ ጊዜና ሰዓት የአንድ ሰው ታሪክ ሲቀየር ሰማ። አይኑ ማየ፣ በቦታው ላይ ምስክርነት ሰማ። በተመሳሳይ ሰዓት የልጁን ሞት ሰማ። ሰው የልጁን ሞት ሰምቶ ቀጣይ ምዕራፍ እንዴት ሆኖ ነው የሚቀጥለው? ደግሞ አንድ ብቸኛ ልጅ ያለው ሰው ከሚያውቃቸው ሰዎች ጓዳውን ከሚያውቁ ሰዎች እንዳበቃና እንደተደመደመ ሰማ። ከምታውቋቸው ሰዎች መረጃ እንደተደመደመ እንዳበቃ የሰማችሁ ሰዎች ዓላማው እናንተን ከኢየሱስ መነጠል ነው። ችግሮች ሁል ጊዜ ከኢየሱስ ጋር ስትሆኑ የሚመጡት ዓላማቸው ከኢየሱስ እናንተን መነጠል ነው። ለችግሩ ትኩረት ሰጣችሁ፣ ለገጠማችሁ ነገር ትኩረት ሰጣችሁ፣ ሐሳባችሁንና ልባችሁን ወስዶት እናንተን ከኢየሱስ ነጥሎ መውሰድ ነው ዓላማው። ስለዚህ መምህሩን አታክመው ልጅቷ ሞታለች ናአሉት። ደንግጦ ቆመ። ምን ይበል? አመስግኖ ሳይጨርስ እግዚአብሔር ይመስገን ብሎ ሳይጨርስ እኔም ቤት ታሪክ ይቀየራል ብሎ ሳይጨርስ ደግሞ የልጁን ሞት ሰማ። በጣም የሚገርመው ግን ጌታ ኢየሱስ ክርስቶስ ኢያኢሮስ መመለስ እንደማይችል ስለሚያውቅ እርሱ ግን መለሰለት። እንደዚህ አለው፣ እመን ብቻ እንጂ ልጅቷ ትድናለች አለ። እምነቱን የሚመታ ነገር ገጥሞታል። ተስፋ የሚያስቆርጥ ነገር ገጥሞታል። ይህንን ዛሬ የምትሰሙ ሰዎች እመን ብቻ እንጂ ልጅቷ ትድናለች። ምኑን ይመነው? ምኑን ይመነው? አልሞተችም ብሎ ምኑን ይመነው? መረጃ አጠገቡ እያለው የሚያምነውማ መሞቱን እየሰማ በሞት ላይ ሕይወትን መስጠት የሚችል ጌታ ኢየሱስ ክርስቶስን ነው። የመዳን ተስፋ፣ የመቆም ተስፋ፣ የመፈወስ ተስፋ ጌታ ኢየሱስ እመን ብቻ እንጂ ቅድም በነበረው እምነት ሞት የሰማውን መረጃ እንዳይቀበል አደረገው። ጌታ ኢየሱስ እየተጓዙ ይናገራል። ምን ብሎ? ተኝታለች እንጂ አልሞተችም። ምን አይነት ንግግር ነው የሚናገረው? ተኝታለች እንጂ አልሞተችም። መሞቷን የሚያውቁ ሰዎች ሳቁበት ይላል። ይህ ሳቅ ስላቅ ነው፣ የሹፈት ነው። እስኪ ጉዱን እናያለን ነው። ገብቶ ቼክ ያርጉት ነው። ገብተው ቼክ አድርገው አረጋግጠው መጥተው የነገሩት ማረጋገጫ ያላቸው መረጃ ያላቸው ናቸው መሞቷን የተናገሩት። ጌታ ኢየሱስ በመረጃው ላይ ተኝታለች እንጂ አልሞተችም ማለት ተኝታለች እንጂ አልሞተችም ማለት። ያንተን ጉዳይ ጌታ እንዴት ነው የሚያየው? ጌታ በአንተ ጉዳይ በአንቺ ጉዳይ ምንድን ነው የሚለው? አንተ ሞቷል፣ ከእጄ ወድቋል፣ አብቅቷል፣ ተደምድሟል ነው የምትለው። ጌታስ ምንድን ነው የሚለው? ጌታ ግን አልሞተችም፣ እንደውም እንዲህ አለ፣ ተኝታለች እንጂ አልሞተችም ማለት እንቅልፍ አደረገው። ጌታ ኢየሱስ ገብቶ አንቺ ብላቴና ተነሺ ያለ። ብላቴናይቱ ወዲያው ተነሳች። ከሞት ዓለም ከተወሰደችበት ጌታ ኢየሱስ ክርስቶስ ያበቃውን የተደመደመ ምዕራፍን የተኛችውን የሞተችውን ሴት እንዲህ አለ፣ ተነሺ። መለሰው። ተስፋ አትቁረጡ በኢየሱስ። የሞተውን ይመልሰዋል። ያበቃውን ታሪኩ እንዲቀጥል ያደርገዋል። የተደመደመ ታሪክ
ጌታ ኢየሱስ ክርስቶስ ያስቀጥለዋል። ብላቴናይቱም ተነሳች። ስለዚህ ዛሬም ጌታ እንድታምኑ ይፈልጋል። በእምነት ነገራችሁ እንደሚቀጥል ጌታ ይሄንን ይናገራል። ዛሬም ጌታ ኢየሱስ ክርስቶስ ሕያው ነው። በሞት ላይ፣ በበሽታ ላይ፣ በችግር ላይ ዛሬም ባለስልጣን ነው። ባንቺ ጉዳይ፣ ባንተ ጉዳይ፣ በእኛ ጉዳይ ኢየሱስ ጣልቃ ይገባል። ክብር ለእግዚአብሔር ይሁን።